በዚህ ሴሽን ፓወርፉል የሆነ ሞቲቬሽን ሌተር እንዴት ማዘጋጀት እንችላለን ለስኮላርሺፕ አፕሊኬሽን ፕሮሰስ የሚለውንና ከዛ ውጭ ደግሞ ይህን ሞቲቬሽን ሌተር ስናዘጋጅ ምን አይነት ስቴፖችን ፎሎ ማድረግ አለብን የሚለውን ዲፕሊ ዲስከስ የምናደርግበት ሴሽን ነው። ሰላም እንዴት ናችሁ? ባለፈው በነገርኳችሁ መሰረት ፓርት 2 ቪዲዮአችን የሚሆነው ሞቲቬሽን ሌተር እንዴት ማዘጋጀት እንችላለንና ምን አይነት ኢምፓክቶች አሉት እንዲሁም ደግሞ ምን አይነት ነገሮችንስ ኢንክሉድ ማድረግ አለብን የሚለውን ዲፕሊ ዲስከስ የምናደርግበት ቪዲዮ ነው ዛሬ። ስለዚህ ወደ ቪዲዮ ከመግባታችን በፊት ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። እንዲሁም ደግሞ ከዚህ ከዩቲዩብ ቻናል በተጨማሪ የቲክቶክ እና የቴሌግራም አካውንት ስላለን እዚህ ጋር ዲስክሪፕሽኑ ጋር ባስቀመጥኩት ሊንክ ገብታችሁ ፋሚሊ መሆን ትችላላችሁ። ሳምፕል የሞቲቬሽን ሌተሮች እና እንዲሁም ደግሞ ዛሬ ዲስከስ የምናደርግበትንም ባለፈው ዲስከስ ያደረግንበትን ስላይድም ማግኘት ከፈለጋችሁ ቴሌግራም ግሩፓችን ላይ ማግኘት ትችላላችሁ። ስኮላርሺፕ ለሚፈልጉ ልጆችና ሞቲቬሽን ሌተር እንዴት ማዘጋጀት እንችላለን ብለው ግራ ለተጋቡ ልጆች ይሄ ቪዲዮውን ስለሚጠቅም ሼር አድርጉት። ወደ ቪዲዮ። በዚህ ሴሽን ፓወርፉል የሆነ ሞቲቬሽን ሌተር እንዴት ማዘጋጀት እንችላለን ለስኮላርሺፕ አፕሊኬሽን ፕሮሰስ የሚለውንና ከዛ ውጭ ደግሞ ይህን ሞቲቬሽን ሌተር ስናዘጋጅ ምን አይነት ስቴፖችን ፎሎ ማድረግ አለብን የሚለውን ዲፕሊ ዲስከስ የምናደርግበት ሴሽን ነው። ስለዚህ ሞቲቬሽን ሌተር ምንድን ነው ከሚለው ስንጀምር ሞቲቬሽን ሌተር ማለት ስለ እናንተ የምታወሩበት ጎላችሁን ሜንሽን የምታደርጉበትና ይሄ ስኮላርሺፕ ለእናንተ ለምን ዲዘርቭ ያደርጋን ወይም ደግሞ ይሄ ስኮላርሺፕን ለምን መረጣችሁት የሚለውንና የመሳሰሉትን ሀሳቦች ለስኮላርሺፕ ኮሚቴዎቹ የምታስተዋውቁበትና ራሳችሁን የምትገልጹበት የዶክመንት አይነት ነው ማለት ነው። ስለዚህ ከሌሎች ዶክመንቶች በተጨማሪ በጣም ወሳኝ የሆነ ዶክመንት አይነት ነው። ስለዚህ ስታዘጋጁ በጣም ፎከስ ማድረግና ምን አይነት ነገሮችን ኢንክሉድ ማድረግ አለብኝ ወይም ደግሞ ማስገባት የሌለብኝስ ምንድን ናቸው የሚለውን በደንብ ማወቅ ያለባችሁ የዶክመንት አይነት ነው። ስለዚህ በጣም ወሳኝነት ስላለው በደንብ መከታተላችሁን እንዳትረሱ ለማለት ነው። የሞቲቬሽን ሌተር ስትራክቸር ቤዚካሊ እነዚህን ኢንክሉድ ያደርጋል። የመጀመሪያው ኢንትሮዳክሽን ፓርት ይኖረዋል። ከዛ ውጭ ደግሞ አካዳሚክ ባክግራውንድ ፓርት ይኖረዋል፣ ካሪየር ጎልስ እንዲሁም ደግሞ ስኮላርሺፑ ለምን ይሄ ስኮላርሺፕን እንደመረጣችሁትና በመጨረሻም ኮንክሉዥን ሴክሽን ይኖረዋል ማለት ነው። ስለዚህ እያንዳንዱን ሴክሽኖች በዲቴይል እናያለን። መጀመሪያ ላይ ኢንትሮዳክሽን ላይ ማስገባት ያለባችሁ ወይም ደግሞ መጀመሪያ ያለባችሁ ሁክስ ይባላሉ። ላይክ አቴንሽን ግራፕ የሚያደርጉ ፍሬዞችን መጠቀማችሁን እንዳትረሱ። ለምሳሌ እዚህ ጋር ሜንሽን ያደረግኩት አለ ግሮዊንግ አፕ ኢን ሩራል ኤሪያ I saw how education transforms lives. ይሄ አሁን ማለት ኤዱኬሽን ምን ያክል ቫሊዩ እንዳለውና ሰውን አገርን ኤቭሪቲንግ እንደሚቀይር በዚህ ፍሬዝ ብቻ ዲስክራይብ ታደርጉበታላችሁ ማለት ነው። ከዛ ውጭ ደግሞ የእናንተንም ኢንተረስት ምን ያክል ቫሊዩ እንደሰጣችሁት የሚገልጽ ፍሬዝ ነው ማለት ነው። ስለዚህ ይህንን አይነትና እንደዚህ አይነት የመሳሰሉትን ነገሮች መጠቀም ማለት በጣም የአንባቢውን አቴንሽን ካች ማድረግ ነው ማለት ነው። ስለዚህ በጣም አሪፍ ነው። ሌላውን ፓርቶቻችሁን እንዲሁም አላማችሁን ጎላችሁንና ሌሎች ሜንሽን ያደረጋችሁትን ነገሮች በቀላሉ ሰውን አቴንሽን ካች ካደረጋችሁ ኮንቴንታችሁን ሪደሩ በደንብ ያነብላችኋል ማለት ነው። ቫሊዩ ይሰጠዋል። ስለዚህ እንደነዚህ አይነት ሁኮችን መጠቀም ያስፈልጋል መጀመሪያ ላይ ኢንትሮዳክሽን ፓርት ላይ። ከዛ ውጭ ደግሞ የምትጽፉት ሞቲቬሽን ሌተር ስኮላርሺፑ አላማ ጋር አላይን ማድረግ አለበት። ያ ማለት ምን ማለት ነው? ጎላችሁና ፊውቸር ጎላችሁ ወይም ደግሞ ማድረግ የምትፈልጉትና የስኮላርሺፑ አላማ አለ አይደለ? ስለዚህ የስኮላርሺፑ አላማና የእናንተ ጎል በደንብ ማች ማድረግ አለበት ማለት ነው። ከስኮላርሺፑ የሚሰጥበት አላማ ጋር የእናንተ ኢንተረስትና የእናንተም ጎል ደሴም ስለሆነ በሚለው ሜንሽን ማድረግ ይጠበቅባቸዋል ማለት ነው። በሁለተኛነት ደረጃ ደግሞ ሜንሽን ስፔሲፊክ ኮርስስ ፕሮፌሰርስ ኦር ሪሰርች ኢንተረስትስ የእናንተንና የፕሮፌሰሮቹን ሪሰርች ኤሪያ ሪሌትድ አድርጋችሁ ሜንሽን ማድረግ ይጠበቅባቸዋል ማለት ነው። በሶስተኛነት የምናየው የእናንተን በጣም ኢንተረስታችሁ እንደሆነና በፕሮግራሙ ላይ በጣም መማር እንደምትፈልጉ ፊውቸራችሁ እንደዚህ እንደሆነ የሚገልጽ ነገር ኢንክሉድ ማድረግ አለባችሁ። ከዛ ውጪ ከኢንትሮዳክሽኑ ከሁክ አድ ማድረጉና ከኢንተረስታችሁን ከመግለጽና ጎላችሁን ከመግለጻችሁ በተጨማሪ አቺቭመንታችሁን ሜንሽን ማድረግ ይጠበቅባችኋል። ለምሳሌ 2-3 የሆኑ አካዳሚክም ሊሆን ይችላል ወይም ፕሮፌሽናል ሊሆን ይችላል አኮምፕሊሽመንቶችን ሜንሽን ማድረግ አለባችሁ ማለት ነው። ለምሳሌ ሪዋርዶች ሊሆኑ ይችላሉ የተሸለማችሁት ነገር በስራ ቦታ ላይ ኤምፕሎይ ኦፍ ዘ ይር፣ ኤምፕሎይ ኦፍ ዘ መንዝ ሰምቲንግ እንደዛ ተብሎ የተሸለማችሁት ሊኖር ይችላል። ወይም ደግሞ ከስኮላርሺፑ አላማ ጋር ሪሌት የሚሆን አቺቭ ያደረጋችሁት ላይክ ፕሮጀክት ሊሆን ይችላል ኦር ሰምቲንግ እንደዛ ነገር ካለ
በደንብ ሜንሽን ማድረግ አለባችሁ ማለት ነው። እንዳልኳችሁ አዋርዶችን ወይም ኳሊፋይ የሆናችሁባቸውን ሰክሰስ የሆናችሁባቸውን ፓርቶች ሜንሽን ማድረግ አለባችሁ። ሌላው ፖይንት ደግሞ ምንድን ነው? ኪፕ ኢት ሪሌቫንት ቱ ደ ስኮላርሽፕ ማለት ነው። ስለዚህ የምታስቀምጡት ሰክሰስ ወይም አቺቭመንት ከስኮላርሽፑ ጋር ሪሌቫንት መሆን አለበት። ላይክ ቫሊዩ የሚሰጥ መሆን አለበት እንጂ ጭራሽ የማይገናኝ አይነት ነገር መሆን የለበትም ነው። ሌላው ምንድን ነው? ፊውቸር ጎል እና ኮሚኒቲ ኢምፓክት ማስገባት አለባችሁ። ቅድምም እንዳልኳችሁ ፊውቸር ጎላችሁ ምንድን ነው? ለምሳሌ ይህ ስኮላርሽፕ የእናንተን ፊውቸር ጎል በምን መልኩ ነው የሚያሳካላችሁ ወይም እንድታሳኩት የሚረዳችሁ የሚለውን ነገር ሜንሽን ማድረግ አለባችሁ። and then highlight your plans to give back to your community or field like ስትመለሱ ወይም ከተማራችሁ በኋላ ለኮሚኒቲያችሁ ምን አይነት ነገሮችን ወይም ምን አይነት ኢምፓክቶችን ማሳደር ትችላላችሁ ወይም መርዳት ትችላላችሁ፣ ሄልፕ ማድረግ ትችላላችሁ። ኮሚኒቲያችሁ ላይ ምን አይነት ነገሮች ላይ ፓርቲሲፔት አድርጌ ሶልቭ አደርጋለሁ ይሄን ነገር ብላችሁ ሜንሽን ማድረግ አለባችሁ። አሁን ይሄ ሜንሽን አድርጎ የምላችሁ ፖይንቶች በጣም ስፔሲፊክ መሆን አለባቸው። ላይክ አንድ ነገር ብቻ ሜንሽን አድርጋችሁ ሳይሆን በጣም ስፔሲፊክ አድርጋችሁ ትልቅ የሆነ ኮሚኒቲን እዚህ ቦታ ተመልሼ ኢትዮጵያ ተመልሼ በዚህ ሴክተር መርዳት ፈልጋለሁ ሳይሆን በዚህ ሴክተር ውስጥ ይሄን አይነት ስራ ስፔሲፊክ አድርጋችሁ ማለት ነው በዚህ ፓርቲሲፔት ማድረግ እፈልጋለሁ፣ ኢንተረስቴ እና ፊውቸር ጎሌ ይሄ ነው ብላችሁ ስፔሲፊክ ማድረግ አለባችሁ። ታማኝነት እንዲኖረው ብሮድ ባይሆን ይመረጣል። ሌላው ደግሞ በሶሳይቲ ውስጥ ወይም ኮሚኒቲ ውስጥ ስትመለሱ ዲፈረንስ እንደምትፈጥሩ በእርግጠኛ ሆናችሁ ኮሚትመንት እንዳላችሁ የሚገልጽ አርቲክል ማስገባት አለባችሁ ማለት ነው። ሌላኛው ፓርት የምናየው ምንድን ነው? ኮመን ሚስቴክስ ቱ አቮይድ ነው። ሶ ዶክመንት ስናዘጋጅ፣ ሞቲቬሽን ሌተር ስናዘጋጅ የምንሰራቸው ሚስቴኮችና አቮይድ ማድረግ ያለብን ሚስቴኮች ናቸው በዚህ ሴክሽን ዲስከስ የምናደርገው። የመጀመሪያውና ብዙ ልጆች የሚጠቀሙት የአጻጻፍ አይነት ምንድን ነው? ቀጥታ ከኢንተርኔት ሰርች አድርጎ አክቹሊ ከኢንተርኔትም ሊሆን ይችላል ወይም ደግሞ ከኤአይ ሊሆን ይችላል ከዛ ኮፒ አድርጎ ቀጥታ መጠቀም ማለት ነው። ስለዚህ እሱን ነገር አቮይድ ማድረግ አለባችሁ፣ ምክንያቱም እናንተን አይገልጽም። ስለዚህ እናንተን የሚገልጽ ነገር ነው እንጂ ማስገባት ያለባችሁ ሰንበዲ የጻፈውን ነገር እኔ የጻፍኩት ነገር ለሌላ ሰው አይሆንም። ምክንያቱም እኔን ነው የሚገልጸው እንጂ ያንን ሰው ስለማይሆን ማለት ነው። ጀስት ስትራክቸሩን ይዛችሁ ስትራክቸሩ እንዴት ነው የተጻፈው፣ ያ ሰው መግለጽ የፈለገውን ነገር እንዴት ነው የገለጸው የሚለውን ነገር ብቻ ወስዳችሁ ነው እንጂ ቀጥታ ኮፒ ፔስት እንዳታደርጉ ነው። ሶ እነዚህ ኤአይ ላርጅ ሞዴሎች ምናምን የሚሰጧችሁን ሳምፕል ቀጥታ ወስዳችሁ ፔስት አድርጋችሁ ስም ብቻ ቀይራችሁ ምናምን ወይም አስገብታችሁ እንድሰጠው አያስፈልግም። ምክንያቱም እናንተን የሚያውቀው ራሳችሁ ናችሁ መጀመሪያ። ስለዚህ ቅድም ሜንሽን ያደረኳቸውን ፓርቶች ብቻ ኢንክሉድ አድርጋችሁ ማዘጋጀት ይጠበቅባችኋል። ከዛ ውጭ ደግሞ እንዳልኳችሁ ሰፊ የሆነ በጣም ብሮድ የሆነ ጎል ማስቀመጥ። ለምሳሌ ላይክ አይ ዋንት ቱ ሄልፕ ፒፕል፣ ሶ ኢትስ በጣም ሰፊና ብሮድ ነው። ሶ ይሄ ማለት ምን ማለት ነው? ሰውን መርዳት ፈልጋለሁ ነው የሚለው። ሶ በምን ጉዳይ፣ የቱ ጋር ስፔሲፊካሊ የትኛው ቦታ ላይ ነው ሄልፕ ማድረግ የምትፈልጉት? ሶ ፕሮጀክት ላይ ይሰራለሁ ካላችሁ የትኛው ፕሮጀክት ላይ ነው? ለምሳሌ አግሪካልቸራል ላይ፣ ፋርሚንግ ላይ የሆነች ስፔሲፊክ ላይ፣ ኢሪጌሽን ላይ ለምሳሌ ላይክ እንደ ኤግዛምፕል ስነግራችሁ ኢሪጌሽን ላይ እዚህ ቦታ ላይ እንደዚህ አይነት ፕሮብሌም ስላለ ቦታውን ሜንሽን አድርጋችሁ ሶ እዚህ ቦታ ላይ ተምሬ ከመጣሁ በኋላ ይሄን ነገሮችን ለመቅረፍ አስቤያለሁ ወይም በዚህ ፕላን አድርጌያለሁ። ስለዚህ ማይ ጎል ኢዝ ቱ አቮይድ እንደዚህ አይነት ነገሮችን ብላችሁ ስፔሲፊካሊ መምጣት አለባችሁ እንጂ ሰፊ ጎሎችን ወይም ሰፊ አላማዎችን ማስገባት የለባችሁም ማለት ነው ቶታሊ። ከዛ ውጪ ሰሚቲንግ ዊዛውት ፕሩፍ ሪዲንግ ነው። ሶ ይሄ ደግሞ ምንድን ነው? ልክ ድራፍት አድርጋችሁ ከጨረሳችሁ በኋላ በደንብ ማንበብ፣ ድጋሜ ማንበብ እንዲሁም ደግሞ ሪቫይዝ ማድረግና ሪቪው ማድረግ ይጠበቅባችኋል። ስለዚህ ቀጥታ ሪቫይዝ ሳታደርጉ እንዳታስገቡ ነው። ምክንያቱም ኤረር ሊኖረው ስለሚችል ድራፍት ያደረጋችሁት ሞቲቬሽን ሌተር ኤረር ሊኖረው ስለሚችል ደጋግሞ ማንበብና ደጋግሞ ማየት ሀሳቡን ገልጫለሁ ወይ፣ የኔ የምፈልገውን ነገር ኢንክሉድ አድርጌያለሁ ወይ የሚለውን ነገር በደንብ ተረድታችሁት ሰሚት ማድረግ አለባችሁ ማለት ነው። ሌላኛው ሴክሽን ፋይናል ቲፖችን ነው። ሶ የመጀመሪያው ምንድን ነው የሚሆነው? ቢ አውተንቲክ ኤንድ ስፔሲፊክ። ሶ ቪዲዮውን ከጀመርኩ ጀምሮ እስካሁን ድረስ ቢ ስፔሲፊክ እያልኩ ነው። ሶ ላይክ ስፔሲፊክ ማድረግ
ግዴታ ነው ማለት ነው። ሞቲቬሽን ሌተር ስናዘጋጅ ስፔሲፊክ አድርጎ መጻፍ ግዴታ ነው። ስለዚህ ዶክመንታችሁን ወይም በየፓርቱ ኢንትሮዲውስ ስታደርጉ፣ መሀል ላይ ስትገልጹ፣ ስኮላርሽፑ ለምን እንደሚጠቅማችሁ፣ ፊውቸር ጎላችሁና በምን መልኩ ስኮላርሽፑ ለእናንተ ፕሮቫይድ የሚያደርገው ነገር ምንድን ነው፣ እንዲሁም ደግሞ እናንተን በምን መልኩ ሊጠቅም ይችላል የሚሉትን ሴክሽኖች ስታዘጋጁ ሁሌም ቢሆን ስፔሲፊክ እያደረጋችሁ ሀሳቦችን ሜንሽን ማድረግ አለባችሁ ማለት ነው። ስለዚህ አቺቭመንታችሁንም ኢንክሉድ ስታደርጉ ከስኮላርሽፑ አላማ ጋራ ሪሌትድ ነው አይደለም የሚለውን ነገር በደንብ አስባችሁና አንብባችሁ ሪሰርች ሰርታችሁ መሆን አለበት ማለት ነው። ልክ ዌብሳይቱ ጋር ስትገቡ፣ የስኮላርሽፕ ዌብሳይቱ ጋር ስትገቡ ለምን አላማ እንደሚሰጥ የስኮላርሽፕ ስፔሲፊካሊ እዛ ጋር ሜንሽን ያደርጉታል። ስለዚህ የእናንተ አላማና የስኮላርሽፑ አላማ ማች ማድረግ አለበት። እሱን ነገር በደንብ ክሪቲካሊ አይታችሁ መውሰድና መጻፍ አለባችሁ ማለት ነው። በሁለተኛነት ደረጃ ደግሞ ይሄ ሞቲቬሽን ሌተር ከ1 ፔጅ እስከ 2 ፔጅ ማክሲመም መሆን አለበት። ስለዚህ ከዛ በላይ እንዳታደርጉት ማለት ነው። ሶ ስፔሲፊክ ሀሳቦቻችሁን ብቻ ሜንሽን እያደረጋችሁ 1 ፔጅ ከበዛ ደግሞ 2 ፔጅ ድረስ መጻፍ ይጠበቅባችኋል። በሶስተኛነት ደረጃ ደግሞ ሜንቶሮችን ወይም ደግሞ ፒርሶችን ጓደኞቻችሁን ወይም ሲኒየሮቻችሁን ሪቪው እንዲያደርጉላችሁ ዶክመንታችሁን መላክና ቼክ እንዲያደርጉላችሁና አስተያየት እንድትቀበሉበት ማድረግ አለባችሁ ማለት ነው። ስለዚህ መጀመሪያ ላይ ሰሚት ከማድረጋችሁ በፊት ካዘጋጃችሁ በኋላ ሪቪው እንዲያደርጉላችሁ ጓደኞቻችሁን ወይም ሲኒየሮችን ወይም ደግሞ ሜንቶሮችን ቼክ አድርጉልኝ ብላችሁ መላክና ማሳየት ይጠበቅባችኋል። በመጨረሻም ሳምፕል ሞቲቬሽን ሌተሮችና ፓርት 1 ላይ ፓርት 2 ላይ ዲስከስ ያደረግንባቸውን ስላይዶች ለማግኘት ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ ቴሌግራም ግሩፓችንን ጆይን አድርጉ። ሻሎም